የተከበራችሁ ቤተሰቦቻችን እንዴት ናችሁና? አለን እኛ ጋር ሁሉ ሰላም እና የሆነ ሰው ፕራንክ ልናደርግ ነው። ቀለል ያለ ፕራንክ ነው። ነፍሰ ጡር ነች እና የሆነ ዕቃ ስጦታ ልንሰጣት ነውና ከዛ በዛው ፕራንክ እናደርጋታለን ማለት ነው እና አብራችሁን ቆዩ። እኔስ ቢመችኝ በች እበላለሁ አልኩኝ፣ አልበላም ነው ያልኩኝ። እና የኔ ውድ እና ደህና ነሽ? ምን ነው እንዴ? ምን አስደነገጠሽ? ይሄን ቁልፍ አደራ ባደራ መልክ እንግዲህ ለባለቤቴ ይስጭልኝ። ያለሽን ቀሪ ገንዘብ አንቺ ነሽ እንዴ? ማርያም የሆነ ቦታ ላይ ነው በቃ ሰሞኑን እሷም አኩርፋኛለች። በይ ምን እንዳልሻትም አላውቅም፣ ምን እንዳላችኋት ዘመዶች ምናምን እያለች ነው እሷ ራሱ በቃ ገና ትናንትና አወራን እና በቃ ግን ምንም አላለችኝም ትላንት እና እንቁርስ ጭልኝ እኔ ማርያም ያልቀበለ አንቺ መስራት ያዥ እንዴ አምጃኝ አይደለም እንደ ከተደባበረች ቆይታችሁ አይ አልቆየንም አያወራኝ በቃ ስልሽ የሆነ ቦታ ላይ ሄድ ነው በቃ ለተወሰነ ጊዜ በቃ ራሴን አረጋግቼ መመለስ ፈልጋለሁኝና በቃ ትንሽ ደብሮኛል እና ማን አለ ታዲያ ካንቺ ውጭ የሚቀርባት ማን አለ እንዴ? አምሻል እንዴ? ምን መቅረብ አለ መቅረብ አይደለም። ምክንያቱም በምን ምንም አልተደባበርንም። መደባበር ግን በቃ እኔ ዝም የራሴን ማረጋጋት ፈልጌ ነው በቃ እኔ ምንም ነገር እንኳን ክፉ እንኳን ነገር ትናንትና ጠፋሽ ስለኛ አሞኝ ነበረ በጣም በባለፈው እና ኢሌጋ አቅረንትን ማርያም መጣችሁ ወይ ቢላና ግስር አልመጣችኝ ጉያንስ ጀምራ አሞኝ ተኝቻለሁ ምናምን ስላት ከዛ እንዳን ባክሻፍታ ምን ድሮ ትቶኛል አይመጣም እኔ ጋር ትቶኛል አሁን አልኳት ስላት እኔ ጋር ሰሞኑን የሆነ ቪዲዮ ልኮ እየጨፈርክ ልከህ ነበር እሱ እባክህ ወገቡን ያሟል እኔ ለዛ ነው ሌላ ነገር እኮ ነውና አይደውልልኝ ከዛ ምራቱ ስለመጣች በቃ አዲስ ምራት ስለመጣችለት እኔ ጋር የማይመጣም እንጀራ የማያስጋግርም ብለሽ አቃጠርሻት አንቺ አቃጣሪ ዝም በይ ብለሻታል ዝም በይ እኔ ያልኩት ዝም በይ እሺ ያልሽው ውሸት አልወድም እኔ ከኔ ቤት እንኳን አንድ ወሩ ኖታል አንድ ቀን እንጀራ ልጋግርልሽ ስለው አለኝ የተጋገራል ብሎ አለኝ በዛሬ በጣም ተረጅም እኔ እንደው ለማታ እንደምነግርህ ምን ችግር አለ አንቺ ለጋጋርሽ ወይ ማርያም እንኳን እየደከመሽ ነው እሷ ጋግራልኛለች ቢለኝ ብዬ ማታ ነገረች እንድነግርህ ነበር ነው የነገርኳት ነኝ ከቡርቴ ይልቅ ስትመጣ አያገኝ ከመቼ ድረስ ነው እንደዚህ ወሬኞች የምትሆኑ ወሬኞቹ ናችሁ የምትቀጥሉት አሁን እሺ አንቺም ከሚስቴ ጋር ታላሽኛው ምን ፈልገሽ ነው አንቺ እናስ ሌላ ምን አለ ታዲያ በኔ አረሽም ነው አንቺ ይደብራል የምር ይደብራል የምር እንቺ ለማንኛውም እንቺ ያው እና ምን ላድርገው ታዲያ ይዟል ቢጣፋስ ቢያንስ እስክመለስ ድረስ እንኳን አንቺ ጋር ይቀመጥ እኔ አይደለም ነግራኛት ተደባብረናል ስለይ ለምንድን ነው አልኳት ያመመው እኮ ነው ቢዝነስ ለምን ነው ስላት በቃ በአበበሽ ቤት ሰማ ያርቴ ማለት ነው መስቀይ ጫኑት እኔም ቻው ብያታለሁ ሀብታም ቤት እንደሸጠችው ነግሮኛል ብዙም አሁን እንኳን እየተጣጣፍን እንጂ ብዙም እያወራ እንጂ በእኔ እንጀራ የማታ ተነጋገረች እናንተ በደም ትጣለ ወሬኛ ነገር ነሽ እንዴ ምንም እና ቢከፋሽ አሁን እኔ አሁን መጥቼ የምሳደበው የምናገረው አንቺን አንቺ አሁን ይሄን ያለ እሷ ጋር የሚያስኬድ ነገር ነው ንገሪኝ እስኪ አንቺ ራስሽ አይ ያምሻል ወይ ነው አሁን ያምሻል ወይ እንጀራ የማታ ስላልጋገረችልህ ነው ብላ ነው የምትጣላ ራስክ መጀመሪያ ከጀርባ ምን እንፈትሽ ምን እንፈትሽ ምን አሁን ነው ደውዬ ነው እኔ ራሱ የምነግራት በኔ ምክንያት አንተ ከተጣላችሁ አዎ ባንቺ ምክንያት ነው የተጣላችኝ አንደኛ ነገር ደግሞ ይኸው ለሷ አስታት ነው ያለችኝ አሁን ራሱ እያወራን ነበር አይ እንግዲህ ስነስርዓት ያለ እንደዚህ አትጨማለች እና ምን ላድርገው ቤትሽ ውስጥ ነው ያለ እኔ አይመለከተኝ እሺ ደውለሽ የምትይውን በያት እኔ ያገባኝ ነው እንጂ የምባለው ማለት አጣላሽ ተብያ እኮ አጣላሽኝ አንቺ ነሽ አሁን አታስታርቂኝ እሺ
እኔ ዋይፋይ ስልክ የለኝም። ለምን ይኸውልሽ እልም ያልሽ ወሬኛ ነሽ እንጂ እኔ ልንገርሽ ዛሬ ተብለሽ አታውቂም ማለት አንተ ልትለኝ ትችላለህ። እኔ ብዬሻለሁ። በቃ ደግሞ ከአንድ ሰው ሺህ ሰው ያውቃኛል። ማን ለምሳሌ እሺ አንዱን ቁጠር የለኛ አንዱን ቁጠር የለኝ ሺህ ሰው ያውቃኛል። አንቺ እኔ በዚህ ልክ እንደዚህ ነው በቃ እኔ አንቺ እኔ በጣም ነበር የምወድሽን ያህል በቃ አቅለሸለሽኝ። አይ እንግዲህ ስነ ስርዓት እንዴ ማለት ምን ማለት ነው? እሷ አትበልጥብሽም ወይ ከኔ? እሷ አትበልጥም። የቡርቴን ውለታ ከፍዬ ባልጨርስም ስለዚህ እሷን ውለታ ከፍለሽ አጨርሽም። በዚህ ክፋያት እኔ ባንዴ ቁልፍ በመቀበል ይችላል። ለማንኛውም ፍራንክ ነው በቃ ለማንኛውም እና ምን ላድርግሽ እንዴ በምን ዝናና በቃ ለማንኛውም ወልደ አድርግልኝ አመጣላታለሁ አገዛልሻለሁ ስመጣ አመጣልሻለሁ ብያታለሁ ብላኝ ከተገዛ ግን ጊዜና ዘመን የለውም ማለቴ እንካክ ያው ምንም ችግር የለውም እንኳን አትወጣ ማለት ታሽን ተቀበይ በምን እንዴት አናደኛል? ግን አሁን ስደቢ በቃ የፈለግሽውን ነገር ተናገር ትንገሪ በቃ የፈለግሽውን እና ሰው ከተውኩ ተውኩ ነው። ግን ልተውህ አልችልም አደራ ስላለብኝ በቃ ተይው አታለቃቅሽ በቃ ለማንኛውም እንግዲህ ምን ይወድ በቃ እኔ እንደውም ላስለቀስሽ ሁላ ነበር ያሰብኩት ዛሬ ማለት ነው። ግን በቃ ያው ነፍሰ ጡር ነች ብዙ አናስጨንቃትን ተባብለን ነውና ያው እንግዲህ ቤተሰቦቻችን ይረዱናል። ለማንኛውም ያው በጣም ታልግሽ በቃ በቃ የምር ያው በቃ እንዴ ማመስገን ይቻላል እኮ አታመሰግኛትም እንዴ? እንዴ እና አመስግኛታ በቃ ቪዲዮ ይደርሳታል ስለሚደርሳት በቃ የምር በቃ ያ ታምዝልናችሁም ዙርበል በቃ እና ያው እንግዲህ ውሏችን የሚመስል ነበረ ዛሬ። ያው በዚህ መልኩ እንግዲህ ያጠናቀናል ማለት ነው። ከዚህ ላይ ሰብስክራይብ ሼር ቪዲዮ ያረጋችሁ አበረታቱኝ። እስከ መስከረም ድረስ 10,000 ካላስገባህ አልመጣም ብላኛለች እና ውድ ቤተሰቦች ከዚህ በኋላ አልጠፋም። ያው እንግዲህ እያለቀሰች ነው ልቅሷን ትጨርስ። ለማንኛውም እኔ ልናገር ሰብስክራይብ ሼር ዲዩቲ ያረጋችሁ አስተያየት እየሰጣችሁኝ ምናምን አስተያየትም እቀበላለሁ እና በቃ ውድ ቤተሰቦቼ አበረታቱኝ። ከመስከረም ድረስ 10,000 መግባት አለብኝ እስከ 2019 ድረስ እና እጅግ በጣም ነው የማመሰግነው። ወዳችኋለሁ። ክበሩልኝ። ይከፈት ከለሩ እንዴት ነው? በእናትሽ እንዴት አየሽው ከለሩ? እና ልሻለው ለብሰሽ አሳያት እንጂ እንዴ እቴም ብለሽ አመስግነሽ ምትዩም በይ አልከሽ ይመጣልሽ ከፈለሽ ታለቃቅሽ አልነበር ይዘኛል ህይወት ሰሪዋ በቃ ለምን ታስሪዋለሽ? ፈልጊ ስደቢያት ፈልጊ መርቂያት
እንኪ ያይና ነገር ያው ያጅ ማርያምን አይ እንግዲህ አይ አትጫጫ እንኪ ምስጋና እኮ ነው ሌላ ነገር የለውም። በቃ ጀምሮ አመስገን ትችላለህ። ልታለቅሽ አይደለም እኮ በቃ ያሰበችው ነገር ነበረ አደረገች ማድረግ ስለነበረባት ስለዚህ እኔ እናት በቃ እያለቀሰችልሽ ነው እንግዲህ ያው ምስጋናውን በልቅሶ ገልጻለች። በቃ ያው አታልቅሽ፣ የምታያት ነገር ካለሽ ብታያት ደስ ይለኛል። በቃሽ አታልቅሽ በቃ ነው። ለማንኛውም ቤተሰቦቻችን እንግዲህ ያው አሁን በአዲስ መልክ ነው የመጣ ነውና ከዚህ በኋላ አንጠፋም፣ ብቅ እንላለን ማለት ነው ከዚህ በኋላ ያው ለማንኛውም አለን። እንግዲህ ያው ልቅሷን በልቅሶ ገልጻለች፣ ሀሳቡን በልቅሶ ነው የገለጸችው። ለማንኛውም ያው እንግዲህ ከዚህ በኋላ አንጠፋም ውድ ቤተሰቦቼ፣ ያው እንመጣለን፣ ያው እንሰራለን ማለት ነው እና አበረታቱኝ። ሰብስክራይብ፣ ሼር፣ ቢት ያደረጋችሁ አበረታቱኝ ይላል ውድ ቤተሰቦቼ። እጅግ በጣም ነው የምናመሰግነው ስለምትከታተሉን ማለት ነው። በእርግጥ ረጅም ጊዜ ነው ቆይቻለሁ፣ ጠፍቻለሁ። ከዚህ በኋላ አልጠፋም። ለማንኛውም በጣም ነው የማመሰግነው ስለምትከታተሉኝ ማለት ነው። ከዚህ በኋላ አልጠፋም። ያው እሳቸው የምትዩ ነገር ካለች ቀምለው ነገር የለኝም የኔ ውድ እህት እጅግ በጣም ነው የማመሰግነው ብላለችና ክበሪልኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን ብላለች። በሷው ሆኜ እኔ እያመሰግንኩ ነውና እናመሰግናለን። መልካም ጊዜ፣ መልካም ቆይታ። እሺ